ልጁ በአጋጣሚ ከቤት ወደ ደጅ ሊወጣ ተዘጋጅቶ ነበር። የቤቱን በር እንደተራመደ ከዚህ ቤት ተባረሃል ተመልሰህ እንዳመጣ የሚል ኃይለ ቃል ጆሮውን ጭው አደረገው። ለምን፣ እንዴት፣ ወዴት የሚል ጥያቄ የሆነ ክርክር ሊያቀርብ አልሞከረም። ቀጥሎም ትቶት እየወጣ የነበረውን በር ከጀርባው በኃይል ተዘጋ። አያቱ ነበረች ከልጅነቱ ጀምሮ ያሳደገችው የሴት አያቱ። አሁን እንደ እንግዳ ከቤት አውጥታ እየጣለችው እንደሆነ አሰበ። ወንድ አያቱ ሁኔታውን በድንጋጤ ሲመለከት ቆይቶ ምን እያደረግሽ ነው? ለምንስ ነው እንደዚህ አውጥተሽ የጣልሽው? የልጅ ልጅሽ እኮ ነው አላት። ሴትየዋ ምንም ምላሽ አልሰጠችውም። ከጓዳ ገብታ ከሰውየው ራቀች። ሁኔታው አልገባውም። ግራ ነው የተጋባው። ኃይለ ቃሏን የሰሙ ጎረቤቶች በሁኔታው ተደናክረው ምክንያቱም አልገባቸውም። የልጁ የሴት አያቱ ድምጽ ተመላልሶ ያቃጨለበት በደመ ነፍስ እግሩ ወደ መራው መራመድ ጀምሯል። ጧት የለበሰውን እንደለበሰ ነበርና የያዘው ገንዘብ ሆነ ስልክም የለም። እስኪ ወደ ጓደኛዬ ዘንድ ልሂድ ብሎ መጀመሪያ ወደ ጓደኛው ሄደ። የማደሪያ ቦታ አለ ሲል ጓደኛውን ጠየቀው። ጓደኛው ምን ሆነክ ነው ብሎ ጠየቀው። እሱም ከቤት አባረውኝ ነው ሲል መለሰ። ወይኔ ይቅርታ፣ ወላጆቼ ማንም እዚህ እንዲቆይ አይፈቅዱም። ብረዳ ደስ ይለኝ ነበር፣ ምንም ማድረግ አልችልም ሲል ውሳኔውን ነገረው። ልጁ ጉዞውን ቀጠለ። ሌላኛው ጓደኛው ሲመጣ አይቶታል። ሁሉም ነገር ደህና፣ የተፈጠረ ነገር አለ ሲል ጠየቀው። ልጁም የሚሄድበት ቦታ የለኝም፣ ለጥቂት ቀናት ካንተ ጋር ብቆይ ልመና የሚመስል ድምጽ ጠየቀ። እዚህ ምን ልታደርግ ነው? ገንዘብ የለህም? ጓደኛው መልሶ ጠየቀው። ልጁም አይ ምንም በለሰለሰ አንደበት መለሰ። ይቅርታ አድርግልኝ፣ ከዚህ መቆየት አትችልም ቁርጡን አሳወቀው። ልጁም አንገቱን አቀርቁሮ ወጥቶ ሄደ። አሁን ልጁ ብቻውን ቀርቷል። ማንም ሳይኖረው ብቻውን በእግረኛ መንገዱ ዳር በሚገኝ አግዳሚ ወንበር ላይ ተቀምጦ ወደ ሰማይ ተመለከተ። በሐሳብ ወጣ ወረደ። ብቻውን ለተውት ምንም ላልሰጡ ሰዎች ሁሉንም ነገር ሰጥቶ ነበር። ሳያስበው አይኑን ባቀረረ። ሰዓታት አለፉ። ማንም ሊፈልገው እንደማይመጣ እያሰበ ሳለ ወንድ አያቱ ብቅ አለ። ወደ ቤት እንሄድ አለው። መሄድ ባለመፈለጉ ለምን እሄዳለሁ? እንደገና አውጥታችሁ ልጥሉኝ ነው? የሆነበትን አስቦ ይበልጥ እንባው መጣ። እባክህ መነኝ፣ ዝም ብለህና እንሄድ አለው። ልጁም አያቱን ተከትሎ ምንም ሳይነጋገሩ አብረው መጓዝ ጀመሩ። ከቤት ሲደርሱ ሴት አያቱ ልጁን እንድታቅፈው ሩጣ መጣች። ልጁ ግን ሲያያት ወደ ኋላ ተመለሰ። ወንድ አያቱ ልጁን ጎትቶ አስቀመጠውና በተረጋጋ አንደበት እንዲህ አለው። ሴት አያቴ ይህንን ያደረገችው ጨክናባህ አይደለም። አይንህን እንድትገልጥ ነገሮችን እንድታገናዝብ ትፈልጋለች። ኪስህ ሲሞላ የምትሰጠው ሲኖር ብቻ ከጎንህ የሚቆሙትን እንድትመረምር ትፈልጋለች። በጓደኞች የተከበብክ መስሎህ ነበር። ጠንካራ ግንኙነት እንዳለ አምነህ ነበር። አንተም ማየት ያልፈለካቸውን ነገሮች እሷ ቀድማ አይታቸዋለች። ስታደርግላቸው ብቻ የሚከቡህ የሚጠቀሙብህ፣ አንተ ፈላጊ ስትሆን እነሱ የሸሹ። ስለዚህ አያትህ እውነቱን እንድታይ ማድረግ ነበረባት። ያን ስታደርግ ግን ልቧ እጅግ እያዘነ ነበር። አትፍረድባት አለው። ልጁም ማልቀስ ጀመረ። ሴት አያቱም ቀረብ አለችና እንዲህ አለችው። ልጄ እንዲህ ሳደርግብህ ልቤን ሰብሬ ነው። ውሸት እንድታምን መፍቀር ስላልቻልኩ ነው ልጄ፣ በጣም ወድሃለሁ አለችው። እሱም አቀፋትና ማልቀስ ጀመረ። እሷም እንደ ሕፃንነቱ ሁሉ በጥብቅ አቀፈችው። ከቃላት ሊማረው የማይችለውን ነገር በተግባር አስተማረችው።